ሰላም ውድ የዩቲዩብ ቤተሰቦች እንዴት ዋላችሁ? ዛሬ ይዤላችሁ የመጣሁት አንድ አፕሊኬሽን አለ። በውስጡ ላይ ቪዛ ካርድን የምናዝበት እንዲሁም ደግሞ ቨርቹዋል የሆነ ካርድ የምናገኝበት የሆነውን ይዤላችሁ መጥቻለሁ። እንዲሁም ደግሞ እንዴት አድርጌ ነው አጠቃቀም የምችለው፣ እንዴት አድርጌ ነው አፕላይ አድርጌ ይሄን መቀበለው የሚለውን ነገር አብረን እናያለን ማለት ነው። እና ማለት ነው የዩቲዩብ አካውንቴ ማለት ነው ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉት። እንዲሁም ደግሞ ላይክ በማድረግ ኮሜንት ላይ ያልገባችሁ ነገር ካለ በመጠየቅ አብረን የምናሳያችሁ ይሆናል። በዚህ ላይ ማለት ነው ከገባን በኋላ በራሳችን ስልክ ቁጥርና እንዲሁም ፓስወርዳችንን ሞልተን ከገባን በኋላ ይሄን ይመስላል ቴሌብር ሱፐር አፕ ማለት ነው። ከዛ በኋላ ወረድ እያን እንመጣለን። ሞር የሚለው ኦፕሽን ከተጠቀምን በኋላ ወረድ ብለን ስንመጣ ምን እናገኛለን? የቪዛ ካርድ የምናዝበትን አፕላይ የምናደርግበትን እዚህ ጋር እንደምትመለከቱት አክብቤ ላሳያችሁ። ቪዛ ይለና ማይ ቪዛ ይላል። ከዛ በኋላ ላይ እሱን ክሊክ እናደርገዋለን። አንዴ ክሊክ ካደረግነው በኋላ የሚመጣልን ኦፕሽኖች አሉ። ሁለት ኦፕሽኖች አሉ። አንደኛው ክሊክ እናድርገው። አንደኛው አፕላይ ፎር ቪዛ ካርድ ነምበር ይላል። ሁለተኛው ደግሞ ማይ ቪዛ ካርድ ነምበር ይላል። አፕላይ የሚለውን ሲንጫ ነው እኔ ስላለኝ ስላዘዝኩት ስለተቀበልኩኝ የኔን ነው የሚያመጣው። አፕላይ የሚለውን ስንነካው ለእናንተ ግን አፕላይ ስታደርጉት እንደ አዲስ ፓስወርድ ይጠይቃችሁና ይገባል። ከዛ በኋላ ያዝላችኋል። አሁን የኔ ቨርቹዋል ካርድ ይሄ ነው። ኮፒ አድርገን መያዝ እንችላለን። ከፈለግን ስክሪንሾት አድርገን እንይዘዋለን። የውጪ የተለያዩ ፔመንቶች ሲከፈለን በዚህ ነው የምንቀበለው ማለት ነው። ተቀባን አይደለ? አብዛኛው ፍሪላንስም የተለያዩ ኦንላይን ጆቦች የሚሰሩ ሰዎች ይሄ ይጠቅማቸዋል ብዬ አስባለሁ እንደ ሪኮሜንዴሽን። ሁለተኛው ደግሞ አፕላይ ያደረግነውን ደግሞ የምንቀበልበት ነው። በ24 ሰዓት ውስጥ ይሄን ሞልተን ከጨረስን በኋላ በሜሴጅ ይልኩልናል ማለት ነው። እታችኛው ደግሞ ቪዛ ያዘዝነውን ደግሞ ለመቀበል እንዲሁም ደግሞ የተሰራልን እንድንቀበል ያደርገናል ማለት ነው። የተለያዩ እንደዚህም ሴቲንጎችንም ሆነ የተለያዩ እንድሰራላችሁ የምትፈልጉት ካለ ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ በቴሌግራም ይሁን በኢሜል አድራሻ ሼር ማድረግ ትችላላችሁ። የነበረን ጊዜ ይህን ይመስላል። ከወደዳችሁት ላይክ፣ ኮሜንት እንዲሁም ሼር አድርጉልኝ። መልካም ጊዜያቶችን አብረን የምናሳልፍ ይሆናል። መልካም